ኤቭሪባዲ ዌልካም ቱ ዲስ ቻናል። በባለፈው ቪዲዮ ለመንግስት ሰራተኞች በቀላሉ ደሞዛቸው በመጠቀም መበረር እንደምትችሉና ምንም አይነት ኮላተራል እንዲሁም ደግሞ ማሳያ ሳይጠበቅባችሁ መበረር እንደምትችሉ አሳይቻችሁ ነበር። አብዛኞቻችሁ ወዳችሁታል። አሁን ይሄን ቪዲዮ የምትመለከቱ ሰዎች ስለዚህ ምንም አይነት እውቀት ከሌላችሁ ይሄን ቪዲዮ ገብታችሁ መመልከት ይኖርባችኋል። በዛሬ ቪዲዮ ደግሞ ከሲቢቢ ፕላስ ላይ በጣም አሪፍ ነውና ጠቃሚ ነው ብዬ ያሰብኩትን ካሽ አውት ወይም ደግሞ ቦታ ሄዳችሁ ኤቲኤም ላይ በካርድለስ ወይም ደግሞ ምንም አይነት ኤቲኤም ሳይጠበቅባችሁ በቀላሉ ገንዘባችሁን ከሲቢቢ ፕላስ ላይ እንዴት አድርጋችሁ ማውጣትና መጠቀም እንደምትችሉ አማሳያችሁ ይሆናል። ለኔ አዲስ ከሆናችሁ አበባላለሁ። በዚህ ቻናል ላይ ጠቃሚ የሆኑ ቴክኒኮችን፣ ትሪኮችን እንዲሁም ደግሞ ሪቪዎችን ስለምለቅላችሁ ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጉ። እንዲሁም ደግሞ ይሄን ቪዲዮ ስትጀምሩ ሁላችሁም ላይክ አድርጉ። በመጀመሪያ ወደ ስልካችሁ ወደ ሲቢቢ ብር አፕሊኬሽን ትገባላችሁ። ከዚህ ከከፈተላችሁ በኋላ ስልክ ቁጥራችሁን ካስገባችሁ በኋላ ሎጊን እንደምታደርጉት ሎጊን ታደርጋላችሁ። ሚስጥር ቁጥራችሁን እዚህ ጋር ታስገባላችሁ ማለት ነው። በመቀጠል እንደዚህ ከገባችሁ በኋላ ውስጥ ላይ ያለው ኢንተርፌስ ይሄንን ይመስላል። እንደምትመለከቱት ሙሉ ዲቴል ዩዘር ፍሬንድሊ ስለሆነ ማየት ትችላላችሁ። እዚህ ጋር ባላንስ፣ እዚህ ጋር ደግሞ ሪዋርድ እንዲሁም ደግሞ ሌሎች ኦፕሽኖች አሉ። ዛሬ የማሳያችሁ ግን ካሽ አውት የሚለውን ነው። ስለዚህ ካሽ አውት የሚለውን ክሊክ ላድርገው። በመቀጠል እንደምትመለከቱት ካሽ አውት የሚለውን ክሊክ ሳደርገው አት ኤቲኤም፣ አት ብራንች እንዲሁም አት ኤጀንት የሚል አለ። አት ብራንች እንዲሁም ደግሞ አት ብራንች እንዲሁም ደግሞ አት ኤጀንት ማለት ብራንች የሚለው ብራንች ላይ ሄዳችሁ እንደዚሁ ካሽ አውት አድርጋችሁ በስልካችሁ ዊዝድሮ ማድረግ ትችላላችሁ በቮቸር ማለት ነው። ሁለተኛ ነገር ደግሞ አት ኤጀንት ማለት ደግሞ የሲቢቢ ብር ኤጀንቶች አሉ፣ ሱቆች ምናምን ሜርቻንት የሚባሉት ማለት ነው። እነሱ ጋር እንደዚሁ ካሽ አውት አድርጋችሁ እነሱ በጥሬው ገንዘብ ይሰጣችኋል። እናንተ ደግሞ በዚህ መልኩ በሾርት ኮዳቸው ወደ እነሱ ብሩን መላክ ትችላላችሁ። አሁን ግን የማሳያችሁ አት ኤቲኤም የሚለው ላይ ነው። የመጀመሪያውን ኦፕሽን እንጫነዋለን። በመቀጠል እዚህ በሁለት መንገድ መጠቀም ትችላላችሁ። ፎር ዮር ሰልፍ እንዲሁም ደግሞ አዘር የሚል አለ። ለራሳችሁ እንዲሁም ደግሞ ለሌላ ሰው በስልክ ቁጥር ብቻ በመጠቀም እዚህም ባይሆን አጠገባችሁ ባይሆን ሌላ ቦታ ራሱ ቢሆን ለሱ ወጪው እንዳይረግ ገንዘብ ማድረግ ትችላላችሁ በስልክ ቁጥር ብቻ በመጠቀም ማለት ነው። በመጀመሪያ የራሳችሁን ወይም ደግሞ ለራሳችሁ እንዴት አድርጋችሁ እንደምታወጡ ላሳያችሁ። ስልክ ቁጥራችሁን ባይ ዲፎልት ይይዘዋል። በመቀጠል ደግሞ እዚህ ጋር አማውንቱን ታስገባላችሁ። ለምሳሌ 100 ብር ብለው እዚህ ጋር ካሽ አውት ብለው ቀጥዬ እዚህ ጋር ዲቴል መረጃ ካሳየ በኋላ እዚህ ጋር ኮንፊርም አደረገዋለሁ ከተስማሙ። በመቀጠል አውተንቲኬሽን ካደረገ በኋላ ፒን እንዳስገባ ይጠይቀኛል። ስለዚህ በሚስጥር ቁጥሬን አስገባለሁ ማለት ነው። እዚህ ጋር እንደዚህ ካሽ አውት ካደረገልኝ በኋላ አሁን ቴክስት ይገባልኛል ከትንሽ ሰከንድ በኋላ። እንደምትመለከቱት ቴክስቱ ገብቶልኛል። ስለዚህ ይሄን ተጭኜ ወደ ቴክስት ስገባል እንደምትመለከቱት እዚህ ጋር ቮቸር ኮድ እንዲሁም ደግሞ አማውንቱን ጠቅሶልኛል። ስለዚህ አሁን ምንድነው የምናደርገው? እዚህ ጋር ነው ትኩረት መስጠት ያለባችሁ። ኤቲኤማችን ላይ ከሄድን በኋላ ስልክ ካርድለስ የሚል አለ ስክሪኑ ላይ። ስክሪኑን ካርድለስ እንለዋለን። በመቀጠል ስልክ ቁጥር እንድናስገባ ይጠይቀናል። ስልክ ቁጥራችንን እናስገባለን ማለት ነው። ሌላኛው ነገር ደግሞ ቮቸር ነበር ወይም ደግሞ ሚስጥር ቁጥር ብለ ይለናል። የኤቲኤም ካርድ ምናምን ወይ ሌላ ሞባይል ባንኪንግ ሚስጥር ቁጥር እንዳታስገቡ ብሎክ ነው የሚያደርጋችሁ። ስለዚህ ሚስጥር ቁጥር ሲላችሁ ቮቸር ኮድ እዚህ ጋር 5ቱን ዲጂት ይሄንን ማለት ነው። ይሄን ታስገባላችሁ። በመቀጠል አማውንት ጠይቃችኋል። አማውንቱን 100 ብር ማለት ነው። እዚህ ጋር እንደምሳሌ እሱን ከሰጣችሁት በኋላ ኔክስት ስትሉት በመቀጠል ኤቲኤም ማሽኑ ላይ ብሩን ቆጥሮ ይሰጣችኋል ማለት ነው። ወደኋላ ተመልሰን ፎር አዘር የሚለውን ስንመለከት እዚህ ጋር ክሊክ እናደርጋለን። በመቀጠል እንደምትመለከቱት የሰውየውን ስልክ ቁጥር እንድናስገባ ይጠይቀናል። በመቀጠል አማውንት እናስገባለን። እንደዚሁ ካሽ አውት ስንለው ወደ ሰውየው ስልክ ቁጥር ይደርሰዋል ማለት ነው። እሱም አሁን ባሳያችሁ መልኩ ኤቲኤሙ ላይ ሂዶ ስልክ ቁጥሩን ከዛም እዚህ ጋር የደረሰውን ቴክስት ላይ የደረሰውን ቮቸር ነበር አስገብቶ እንዲሁም ደግሞ አማውንቱን አስገብቶ ማውጣት ይችላል ማለት ነው። ይሄ ግን ኤክስፓየርድ የሚያደርገው ለ24 ሰዓት ነው። እስካላወጣችሁ ድረስ ደግሞ አይቆርጣችሁም ማለት ነው ከአካውንታችሁ። ዩቲዩብ ላይ እንደዚህ አይነት ቁም ነገር እንዲሁም ደግሞ ጠቃሚ መረጃዎች የሚመቻችሁ ከሆነ ሰብስክራይብ ማድረጋችሁ እንዳትረሱ። እዚህ ጋር የምትመለከቷቸው ሁለት ጠቃሚ ቪዲዮዎች እየጋበዝኳችሁ በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።